አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያረካችሁ አበረታቱ። የምታበረታቱኝ እህት ወንድሞቼም ከልብ አመሰግናለሁኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ ማለት ነው። ዛሬ ደግሞ በሌላ ክፍል ብቅ ብያለሁኝ። አሳዛኝ እውነተኛ ታሪክ የህይወት ምስቅልቅል ክፍል 2ን እየመጥቻለሁኝ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። እኔ ወዶች ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እላለሁኝ። ክፍል 2 ከዛም አባታችን እንዳዘዘን ትልቁ ወንድሜ ከ8ኛ ክፍል አቋርጦ አባቴ እንዳለውም የተወሰነ ብር ሰጥቶት ወደ ንግድ ዓለም ገባ። ትንሹ ወንድሜ ደግሞ ከ5ኛ ክፍል ነበር ትምህርቱን አቋርጦ ወደ ሌላ ገጠራማ አካባቢ ቂርአት ተላከ። ትንሽ ወንድሜ ሊሄድ ሲል አባዬ ሆዳቸው እየባባ ፀጉሩን እያሻሹ ግንባሩን ሳሙት። አብሽር አንተ ከሁሉም ትበልጣለህ፣ የአላህ ቃል የያዘ ከሁሉም በላጭ ነው። እዚሁ እኔ ጋ ብትቀር ትቀብጣለህ ብዬ ነው። እኔም አባትህ ድሮ ስቀራ ሌላ ቦታ ሰፈር ወጥቼ ነው። ልክ እንደኔ አያትህ እኔን በወራት እየመጡ እንደሚዘይሩኝ እኔም አንተን እየመጣሁ አይሃለሁ ልጄ። በጣም የሚያስጠነቅቅህ ቢኖረኝ አደራ ልጄ፣ ሰፈር ከሄድክ በኋላ ሀገር ለሀገር ሰደቃና ብር እያሳደዱ ከሚዞሩ ደረሶች ነን ባይ ማሾች ጋር እንዳትቀላቀል፣ ገንዘብ እንዳትለምድ፣ ቀሪአ አድርገህ ስትመገብ እስከምትጠግብ ድረስ እንዳትበላ፣ እንቅልፍም አታብዛ። ልጅነትህ እያሞኘህ አልኢልሙ ፈሲገር ከነቅሽ አላል ሀጀር አልኢልሙ ፈልከቢር ከነቅሽ አለሌ ማአ። በልጅነት መማር ድንጋይ ላይ እንደ መቀረጽ ነው። ትልቅ ሁነው መማር ደግሞ ውሃ ላይ እንደ መጻፍ ነው ብለው ብዙ ምክር መከሩት። ወንድሜም መርሃባ አባቴ ብሎ እናታችንን እኔንም ተሰናብቶኝ ወደ ቂርአት ከሌላ ሰው ጋር እንዲያደርሱት ላኩት። እኔን ደግሞ ወደፊት መስከረም ሲደርስ 8ኛ ክፍል ሀርቡ ከተማ ቤት ተከራይቼ እንዲማር አመቻቹልኝ። የማይደርስ የለም አደይ አበባው በረንጓዴ ሳሮቹ እልፍ እልፍ እያለ የመስከረም ወር መግባትን አበሰረን። ሀርቡ መጥቼ ትምህርት ተመዘገብኩኝ። ብቻዬን አይደለሁም ነበር። ልክ እንደኔ ከገጠር ለትምህርት መጥተው ከሚማሩ ልጆች ጋር ተዳልበን በጋራ መኖሪያ ቤት ተከራየን። ለምግብነት የምጠቀመው ስንቅ አንዳንድ እህሎችና እናቴ ደግሞ የበሶ እህል አዘጋጅታ ከገጠር ወደ ሀርቡ የሚመጣ ሰው ይዞልኝ ይመጣል። የገጠር ልጅ ስለሆንኩ ራሴው ምግብ እያበሰልኩ ስቸኩል ደግሞ ሻሜቴን እየጠጣሁ አጠጣለሁ፣ እየበጠበጥኩ እጠጣለሁ ወይም በሶ አድርጌ እጠቀማለሁ። ይህን አመት የሀርቡ ሰው እስክለማመዳቸውና የከተማውን መውጫ መግቢያዋን እስከማቀው ድረስ አንገቴን አቀርቅሬ የሚሄድ ሰው ቀጥ ብዬ የማላይ ልጅ ሆንኩ። በሳምንት ወይም በ15 ቀን ልዩነት ቤተሰብ ጋር እየሄድኩ እናትና አባቴን ዘይሬ እመለሳለሁ።
አጠቃላይ ቤተሰቡ ዘመድ አዝማዱ ጋር የምንገናኘው ደግሞ በዓመት 2 ጊዜ በኢደል ፈጥርና በኢዳል አድሃ ነው። ቅዳሜና እሁድ ሲደርስ ምነው ቶሎ ሰኞ በደረሰ ቅዳሜና እሁድ ባልኖረ ብዬ እጓጓለሁኝ። ከሰኞ እስከ ጅምዓ የሚናፍቀኝ ሀርቡ ቤት በእረፍት ሰዓት ካሊድ እና ኡስማን የሚባሉ ልጆች የሚያደርጉትን ልብ የሚነካ ዳዋ ለማዳመጥ ነው። ቅዳሜና እሁድ ሲሆን እዚሁ ሁለቱ ልጆች እንዴት እንደሚናፋፈቁ ካሊድ ጠይም ሆኖ ቅንድቡ ግጥም ያለ ከማንም ጋር ይግባባል። የሚገርመኝ ክርስቲያኖች ሳይቀር ሙስሊሞች እየመሰሉት አሰላሙ አሌይኩም የሚል ልጅ ነው። ኡስማን ደግሞ እንደኔ ቀይ ነው። ታዲያ በእረፍት ሰዓት የእነሱን ዳዋ ለመስማት ልክ ሲደወል ተማሪዎች የመስገጃ ቦታውን ቀድመው ይሞሉታል። የመስገጃ ቦታውንም ቢሆን እነዚህ ሁለት ልጆች ናቸው እንዲሰጠን ያደረጉት። ከመምህራን ጋር እየተጣሉ በሰላት ሰዓት አውቀው ርዕሰ መምህሩ ቢሮ ፊት ለፊት እየሰገዱ ማስጠንቀቂያ እየተሰጣቸው ወላጅ እያስመጧቸው ቋሚ ቦታውን ተቀበሉት። ትምህርት ቤት ግቢ ውስጥ ሴትና ወንድ አብረው እያወሩ ካሊድ ወይም ኡስማን መጣ ከተባለ ትላልቁ ሰው ሁሉ ደንግጦ ብትንትኑ ይወጣል። በጣም መከባበር አለ። በጣም ደስ የሚል ጊዜ ነበር። ያን ዓመት በዚህ መልኩ ዳዕዋም እያዳመኩ በትርፍ ሰዓቴ ለሚኒስትሪ ፈተና ዝግጅት እያጠናሁ ተያይዤዋለሁ። ሚኒስትሪ ፈተና ደረሰ። ፈተናው ተፈትኜ ቤተሰቦቼ ጋር ገጠር ገብቼ ቤተሰብ በስራ ማገዝና ዲነል ኢስላምን እየተማርኩ አባቴ ጋር ብዙ ኪታቦች እየቀራሁ ነው። ከዛም የሚኒስትሪ ውጤት ሲመጣ ሀርቡ መጥቼ ፈተና ውጤቴን ስቀበል በአሪፍ ውጤት ከትምህርት ቤቱ ሰቃይ ተማሪዎች ተርታ ተመድቤ ወደ 9ኛ ክፍል አለፍኩኝ። አባዬም በጥሩ ውጤት ማለፌን ስነግረው ከምነግራችሁ በላይ በጣም ደስ አለው። ቀጣዩን ኢድ አል ፈጥር በዓል ታሳቢ አድርጎ ለእኔና ቂርአት ለሄደው ወንድሜ አዳዲስ አልባሳት ገዛልን። ትንሹ ለቂርአት የተላከው ወንድሜ ኢዲል አልፈጥር በዓል እኛ ጋር በአካል ሊያከብር መጣ። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁኝ። በቀጣይ ክፍል እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።